ፖድካስት ማዳመጥ ኢንተርቪዎችን ማዳመጥ የምትወዱ ሰዎች ከሀገር ውስጥ 5 አሪፍ የምላቸውን ፖድካስቶች ልንገራችሁ። ያው እኔ የራሴ መስፈርት አለ። የራሴ መስፈርት ስላችሁ ምን አይነት መስፈርት መሰላችሁ? በቃ ከሚጠይቁት አንፃር በቃ ጸጥታ ከሚሰፍንበት ምናምን አንፃር ገምግሜ በራሴ በእኔ እይታ እና ማላቃቸውም ሊኖሩ ይችላሉ፣ ግን ማቃቸው አምስተኛ ደረጃ ከ1 እስከ 5 ያሉትን እንገራችሁ። አምስተኛ ደረጃ ላይ የሚገኘው ዎቾ ጉድ ያው ትንሽ ጫጫታ ይበዛበታል ምናምን። አሁን እንደውም እየቀነሱ መጡ። ከዚያ ከሚጠይቁት ሰው አንፃር ያው በእኔ 5ኛ ደረጃ ላይ የሚገኙ ናቸው። 4ኛ ደረጃ የሚገኘው ማን ያዘዋል ፖድካስት። ያው ትንሽ እሱ ወሬ ያበዛል፣ ብዙ ያወራል። አሁን እኔ ፖድካስት ላይ ጸጥ ብሎ የሚያዳምጥ ሰው ነው የሚመችኝ። ከዛ አንፃር ያው 4ኛ ተቀምጧል። 3ኛ ኤላይቭ የሚባል ፖድካስት አለ። እሱ የሚያቀርባቸው ሰዎች ጸዴ ናቸው፣ ጥያቄዎቹም ደስ የሚሉ ናቸው። እሱ 3ኛ ደረጃ። 2ኛ ደግሞ መሪ ፖድካስት የሚጠይቃቸው ነገሮች ጸዴ ናቸው፣ የሚያቀርባቸው ሰዎች የሚገራርሙ ሰዎች ናቸው። እንደዛ ናቸው። አንደኛው ግን ይለያል። እመቤቴን አንደኛው ለእኔ ይለያል። ደጃፍ ፖድካስት በቃ የሚገርም ማለት ነው። የሚገርም ደጃፍ ይለያል። አጠያየቁ ጸጥ ብሎ ነው የሚያዳምጥ። ደግሞ የሚጠይቃቸው ሰዎች ጋር በሙሉ የሆነ ባክግራውንድ አለ። እኔ እኮ መርጦ ነው የሚያመጣ እንዳትሉ ሁሉንም ፌመስ የሚባሉ ሰዎችን ጠይቋል። ግን በቃ የሚገርም ሰው የሚጠይቃቸው ጥያቄዎች ደስ ይላሉ። በቃ ይዘቱ ራሱ ደስ ይላል ምናምን። አሁን አብዛኞቹን ፖድካስቶች አይታችሁ ከሆነ ሰው እየመረጣችሁ ነው የምታያቸው። የእሱን ፖድካስት ግን እኔ ሁሉንም አያቸዋለሁ፣ ሁሉንም ማለት ነው። እነዚህ 5ቱ ፖድካስቶች ለኔ። የእናንተን ደግሞ ኮሜንት ላይ አስቀምጡ።